ከዓለም ዜና እንደተከታተልነው ህወሓት በአፋርና አማራ ክልሎች አሰቃቂ የጅምላ ግድያዎችና የሰብአዊ መብት ጥሰቶችን ከመፈጸም አልፎ የህዝብና የመንግስት ንብረቶችን ማውደሙን የጠቅላይ ሚኒስትር ጽፈት ቤት ገልጿል። የደረሰው ጉዳት ላይ ምርመራ እየተደረገ መሆኑን የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ዛሬ በሰጡት መግለጫ ተናግረዋል። ይህንን የህወሓትን የጥፋት ድርጊት ዓለም አቀፍ ተቋማት በዝምታ ማየታቸውም አጠያያቂ ነው ተብሏል። የአስቸኳይ ጊዜ አዋጁ ማንነትን መሰረት ያደረገ እስር አለመፈጸሙን የገለጸው መንግስት አሜሪካንን ጨምሮ ጥቂት ሀገሮች በኢትዮጵያ ማንነትን መሰረት ያደረገ እስር አለ ማለታቸውን አጣጥሎ ውድቅ አድርጓል። የአዲስ አበባው ዘጋቢያችን ሰለሞን ሙጬ ዝርዝሩን ከአዲስ አበባ ልኮልናል። የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ቢለኔ ስዩም በጠቅላይ ሚኒስትር አብይ አህመድ የሚመራው ጥምር ጦር ደሴና ኮምቦልቻ ከተሞችን ጨምሮ ሌሎችንም ከህወሓት እያስለቀቀ መሆኑን በመጥቀስ ነው መግለጫቸውን የጀመሩት። ከሳምንታት በፊት 12 ያህል ከፍተኛ ወታደራዊ መኮንኖቹን አጥቷል ያሉት ህወሓት አሁንም ከፍተኛ ቁጥር ያለው ታጣቂዎቹ እጃቸውን እየሰጡ መሆናቸውንም ተናግረዋል። ህወሓት በአፋርና አማራ ክልሎችም ከፍተኛ የንብረት ውድመት ማድረሱን በምስል ጭምር አስደግፈው አሳይተዋል። ሆኖም ይህንን በንጹሃን ላይ ፈጸመን ግፍና የንብረት ውድመት ዓለም አቀፍ ተቋማት ማየት እንዳልፈለጉም ገልጸዋል። There is evidence emerging across many towns of grave atrocities and human rights abuses. በብዙ ከተሞች ላይ ህወሓት በንጹሃን ዜጎች ላይ የፈጸማቸው ግፎችና የሰብአዊ መብት ጥሰቶችን የሚያሳዩ ማስረጃዎች እየወጡ ነው። በጋሸናና የሰሜን ሸዋ ከተማ የሆነችው አንጾኪያ ህወሓት በንጹሃን ዜጎች ላይ የፈጸመው የጅምላ ግድያ ሪፖርት ወጥቷል። ህወሓት በወረራ ይዟቸው በነበሩት በእነዚህ ስፍራዎች ሰፊ ያስገድዶ መደፈር ወንጀሎች መፈጸማቸውም ታውቋል። እነዚህ የመነሻ መረጃዎች ሲሆኑ ይህንን ወንጀል በሚገባ ማወቅና አጥፊዎችንም ተጠያቂ ለማድረግ ተጨማሪ ምርመራዎች ያስፈልጋሉ። የፌዴራል መርማሪ ቡድኖችም ተሰማርተዋል። ነገር ግን የተወሰኑ ምዕራብ ሀገራትና ዓለም አቀፍ ተቋማት ይህንን በህወሓት የተፈጸመውን ከፍተኛ የሰብአዊ መብት ጥሰትና ግፍ ለማየት አለመቻላቸውን መጥቀስ ያስፈልጋል። በአማራና አፋር ክልሎች በወራሪው ህወሓት የተፈጸመውን ማየት አለመቻላቸው የፖለቲካ ፍላጎት እንዳለውና እነዚህ ቡድኖች ሁሉንም በእኩል እንደማያዩ ማሳያ ነው። የሰብአዊ ድጋፍ አቅርቦትን በተመለከተው መግለጫቸው በአማራ ክልል 1.4 ሚሊዮን በላይ ህዝብ መፈናቀሉን በሰሜን ሸዋ ደቡብና ሰሜን ወሎ ዞኖች ውስጥ በሚገኙ 24 ወረዳዎች ለ2 ሚሊዮን ህዝብ የሚሆን 28000 ሜትሪክ ቶን ምግብ መላኩን የገለጹት ቢለኔ 13 ተሽከርካሪዎች ሰብአዊ ድጋፍ ጭነው ወደ ላሊበላና ጋሸና መጓዛቸውንም ተናግረዋል። በአፋር ክልል 1.3 ሚሊዮን ህዝብ አስቸኳይ ድጋፍ እንደሚያስፈልገውም 400,000 ሰዎች መፈናቀላቸውንም ገልጸዋል። የሰብአዊ ድጋፍ ለማቅረብ አጋሮች እየሰሩ እንደሚገኙም ተናግረዋል። በተመሳሳይ ወደ ትግራይ ክልል የሰብአዊ ድጋፍ ሰጪ ሰራተኞች በረራዎች መቀጠላቸውንም ተናግረዋል። 203 ተሽከርካሪዎች የሰብአዊ ድጋፍ ጭነው መቀሌ መግባታቸውንም ጠቅሰዋል። ሆኖም 900 ተሽከርካሪዎች አሁንም ሳይመለሱ መቅረታቸውና ህወሓት ተዋጊዎችን እያመላለሰባቸው እየታየ ዓለም አቀፉ ማህበረሰብ አሁንም ዝምታን መምረጡ ጥያቄ ውስጥ የሚገባ መሆኑንም አውስተዋል። አሜሪካን ጨምሮ የተወሰኑ የምዕራብ ሀገራት በኢትዮጵያ ውስጥ ማንነትን መሰረት ያደረገ እስር እየተፈጸመ ነው በሚል ስለወጡት መግለጫም ተጠይቀው ምላሽ ሰጥተዋል። የአስቸኳይ ጊዜ አዋጁ በየትኛውም ወገን ላይ ማንነትን ወይም ማንም ሰው ከለላ ሊያገኝ የሚችልበትን ሁኔታ መሰረት ያደረገ አይደለም። ስለዚህ ጉዳዩን በዚህ ሁኔታ መመልከት በተሳሳተ ሁኔታ የተተረጎመ ነው። በተሳሳተ የታየ ብቻ ሳይሆን አጥፊ በሆነ መልኩ በውጭ ባለው ማህበረሰብ የሚሰጠው አተያይ ተቀጥያ ነው። በአስቸኳይ ጊዜ አዋጁ በጸጥታ አካላት ተአማኒ የሆነ መረጃ ተገኝቶባቸው የተያዙ ብዙ ሰዎች አሉ። በተሰጠ ጥቆማና ምስክርነት የጸጥታ አካሉ ተገቢውን ምርመራ እያደረገ የተለቀቁም አሉ። ስለዚህ በዚህ ጉዳይ ላይ ቀጥተኛ ጣልቃ መግባት በግልጽ የሀገሪቱን ሉዓላዊነት መጋፋት ነው። ምክንያቱም ይህ የሀገሪቱ ስልጣን ነው። ስለዚህ ግለሰቦች በዚህ ሁኔታ ተይዘዋል የሚለው ውሃ የማይቋጥር ጉዳይ ነው። ትናንት ግንባር ላይ ሆነው መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ዋናው ፍላጎታችን ኢትዮጵያ ውስጥ ሰላምና ብልጽግና እንዲመጣ ነው ብለዋል። የተገኘው ድል እጅግ ከፍተኛና ለማመን የሚከብድ ነውም ብለውታል። ኢትዮጵያ አትሸነፍም፣ በነጻነት በጀግንነት በድል የምትታወቅ ሀገር ናት። ለሰራዊቱም ህይወታችሁ እስካለ ሰንደቅ ዓላማውን ጠብቁ በማለት መልእክት አስተላልፈዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ።
አሜሪካ ዩናይትድ ኪንግደም እና ካናዳን ጨምሮ 6 ሀገራት በኢትዮጵያ ውስጥ ብሔርን መሰረት ያደረገ እስር አሳስቦናል ሲሉ ትናንት ነበር የገለጹት። በአሜሪካ የውጭ ጉዳይ ቢሮ ገጽ ላይ የወጣው የ6ቱ ሀገራት መግለጫ የአስቸኳይ ጊዜ አዋጁ መታወጅን ተከትሎ የአንድ ብሔር ተወላጆች ተለይተው መታሰራቸው እንዳሳሰባቸው ነው ስጋታቸውን ያስረዱት። የኢትዮጵያ መንግስት በበኩሉ ብሔርን መሰረት በማድረግ ከህግ አግባብ ውጪ ያሰርኩት አንድም ዜጋ የለም ሲል ክሱን ውድቅ አድርጎታል። በዚህ ጉዳይ ላይ የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ አዘጋጅቷል። የኢትዮጵያ መንግስት ከፍተኛ ቁጥር ያላቸው ዜጎች ብሔራቸውን መሰረት በማድረግ ያለ ክስ እያሰረ ነው ያሉት ሀገራት አሜሪካ፣ ካናዳ፣ አውስትራሊያ፣ ዴንማርክ፣ ኔዘርላንድና ዩናይትድ ኪንግደም ናቸው። ዶይቼ ቬለ ከአዲስ አበባ ያነጋገራቸውና እናታቸው መታሰራቸውን የሚገልጹት አንድ ስማቸውን ከመግለጽ የተቆጠቡት የትግራይ ተወላጅ ነዋሪ እንደሚሉት በተለይም ከአንድ ወር ወዲህ መሰል ክስተቶች ማስተዋላቸውን ገልጸዋል። የኔ ፋሚሊ ፓርቲኩላርሊ እናቴ አንድ አመት ሙሉ ቤት አስቀመጧቸው፣ እዛውን አስረው ሩቅ ቦታ ወሰዷቸው። መጠየቅም ማየትም አይቻልም። ለምን አንድ አመት አቀመጧቸው? ለምን እዚህ ማድረግ ተፈለገ አይታወቅም። ከተወሰኑ እነሱ አንድ ወር ሆኗቸዋል። ግን እኔም ማቃቸው ለምሳሌ ቤተልሔም የምትባል ጓደኛ አለችኝ። የእሷ ወንድም ሜዲካል ዶክተር ከሆስፒታል ነው ይዘውት ይሄዳሉ። አሁን በመንግስት ማሰር ብቻ ሳይሆን ግለሰቦችም ቤት አያከራዩ። በነገራችን ጥቆማው የሚመጣው የነበርክበት ሰፈር የትግራይ ተወላጅ እንደሆንክ ከታወቀ ነው የምትጠቆሙ። ምንም እኮ መጣራቱን ፍርድ ቤትም እኮ የለውም። በሌላ በኩል መንግስትን የሚፋለመው ህዝባዊ ወያኔ ሓርነት ትግራይ ህወሓትን በመቃወም ባለፈው እሁድ በአዲስ አበባ በተካሄደው ሰልፍ ላይ አስተያየታቸውን ለዶይቼ ቬለ የሰጡት የትግራይ ተወላጅ የመዲናዋ ነዋሪ ሐሳቡን ውድቅ ያደርጋሉ። እኛ አንጎል የለንም እንታዘባለን እኮ። እኔ ራሴ ቤት ተዘግቶብኛል። የተዘጋብኝ በግርግር ነው። ግርግር ተጣርቶ ግን ተካተተልኝ። እንቅስቃሴ ላይ ያለው ትግርኛ ተናጋሪ ብቻ ነው እና ማን ሊሆን ይችላል? ሌላ መገንዘብ ያስፈልጋል። እኔ ትግራዋይ ስለሆንኩ ተጎዳሁ ማለት አልችልም። ስለዚህ ፓርቲኩላር አታክ እኔ አላየሁም። የኢትዮጵያ መንግስት በዚህ ረገድ የሚቀርቡበትን ክሶች በተደጋጋሚ ውድቅ እያደረገ ነው። በዚሁ በሀገራቱ ክስና የነዋሪዎች ቅሬታ ላይ ዶይቼ ቬለም የመንግስትን አቋም የጠየቃቸው በፍትህ ሚኒስቴር የጠቅላይ አቃቤ ህግ ዘርፍ ሚኒስቴር ዴታ አቶ ፍቃዱ ጸጋ የአስቸኳይ ጊዜ አዋጁ ዓላማ ለሀገር ስጋት የሆኑ ቡድኖችን በመደገፍ የተጠረጠሩትን ለይቶ በማሰር ላይ ብቻ የሚያተኩር ነው ይላሉ። ቲፒኤልኤፍ ወይም ህወሓት የህዝባዊ ወያኔ ሓርነት ትግራይ ነው። የትግራይ ተወላጅ ነው አባል የሚሆነው ነሰሰል የዚህ ድርጅት አባል ሸኔ የኦሮሞ ተወላጅ ነው አባል የሚያደርገው። አሁን ግን ስታቲስቲክሱ ማየት ነው ጥሩ የሚሆነው። የትግራይ ተወላጅ ከግማሽ ሚሊዮን በላይ እዚህ ከተማ ውስጥ ይኖራል። በርካታ የኦሮሞ ተወላጆች አሉ። የታሰሩ ሰዎች በቁጥር በጣም ጥቂት ናቸው። ስለዚህ የትግራይ ተወላጅ የማሰር ፍላጎት ቢሆን ኖሮ ከተማ ነው የሚያስፈልገን ማለት ድጋፍ የሚሰጡ ሰዎችን ነው ቁጥጥር ስር እየዋሉ ያሉት። ይሄ ከባህሪው ከመነሻው ብሔርን መሰረት አድርጎ የተቋቋመን ቡድን በመዋጮ ከሌላ ቦታ ልታመጣለት አትችልም። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሳምንታት በፊት ባወጣው መግለጫ ብሔር ተኮር እስራት እንደሚፈጸምና ይህም እንዳሳሰበው ገልጸው ነበር። የፍትህ ሚኒስትር ዴታ ፍቃዱ ጸጋ ግን የመንግስት እርምጃ የህግና ሰብአዊ መብት ድንጋጌዎችን የሳተ አለመሆኑን ያብራሩት አንደኛ በአስቸኳይ ጊዜ አዋጅ ቀሪ የሚሆኑ መብቶች አሉ። ይሄ በዓለም አቀፉ ህግም ጭምር አይሲሲፒ አረጋ ብትሄድ ዓለም አቀፉ የሲቪል መብቶች ኮንቬንሽን እና ሌሎች ቦታዎችም ያሉ ናቸው። ማለት በዚህ አይነት ሁኔታዎች ውስጥ የማይቀር የማይሆኑ መብቶች አሉ። በህይወት የመኖር መብት፣ ቶርች ያለመደረግ መብት ተብሎ ዝርዝር የተቀመጡ ነገሮች አሉ። የኛ ህገ መንግስት እውቅና የሰጣቸው ነገር ግን ቀሪ የሚሆኑ መብቶች ደግሞ አሉ እና ፍርድ ቤት እየቀረቡ ያሉት አዋጁ ፍርድ ቤትን መውሰድ የጊዜ ቀጠሮ የዋስትና ጉዳዮችን ቀሪ ስላደረገ ነው። ምክንያቱም ፐርፐዙም የገጠመንን የጸጥታ ችግር ጋር የተያያዘ ስራዎችን ለመስራት ነው። ስለዚህ ህጉ መሰረት አድርገን ነው ማለት ነው። መንግስት በወሰዳቸው እርምጃዎች በዚህ በአስቸኳይ ጊዜ አዋጁ በተለይም ደግሞ ንጹሃንን ተጎጂ እንዳይሆኑ የተሰሩ ስራዎችና በአጠቃላይም የተገኙ ውጤቶች ምንድናቸው ማለት ይቻላል? አንደኛ በአዲስ አበባ ከተማ ብቻ ብንወስድ በተደጋጋሚ ጊዜ የአዲስ አበባ ፖሊስ ኮሚሽን ሪፖርት ሲያቀርብ አይተዋል። በርካታ ለጥቃት ሊውሉ ይችሉ የነበሩ ህገወጥ የጦር መሳሪያዎች፣ የተለያዩ የጸጥታ መዋቅሩ አልባሳት፣ የመከላከያው፣ የአፋር ልዩ ኃይል፣ የራሱ የትግራይ ልዩ ኃይል ድሮ ይጠቀምበት የነበሩ ከየቤቱ ተይዘዋል። እነዚህ ለምን ዝግጁ እንደሆኑ ግልጽ ነው። ህወሓት በተስፋፋባቸው ቦታዎች ላይ እንዴት የሀገር ጸጥታ ሲጎዱ እንደነበረ ግልጽ ነው እና ህገወጥ የጦር መሳሪያዎች የቡድን መሳሪያን ጨምረ የተያዘበት ሁኔታ ነው የነበረውና እነዚህን ቁጥጥር ስር ማድረግ መቻል በከተማው ላይ ሊደርስ ይችል የነበረውን የሽብር ድርጊት በደንብ አድርጎ አስወግዷል። ከመለቃቀም ጋር በተገናኘ የተባለው በጥርጣሬ የተያዙ ሰዎች በእድሜ በጤንነት ከህጻናት ጋር በተለያየ ያሉ ከስሩ እንደየ
በተጠረጠሩበት ድርጊት ደረጃ የነሱ ሰብአዊ መብት ከማክበር አንጻር ከስሩ ሊለቁ ተደርጓል። ከማንኛውም ኢሰብአዊ አያያዝ በጸዳ ሁኔታ ስለመያዛቸው እንደ ተቋም ፍትህ ሚኒስቴር ክትትል ለማድረግ ላይ ያለነው፣ መርማሪ ቦርድ ክትትል በማድረግ ላይ ያለው፣ የአስቸኳይ ጊዜ አዋጅ እዙም ራሱ አንድ መገምገሚያ ነጥብ አድርጎ በየተገናኘበት ጊዜ እየተቆጣጠረ ያለበት ሁኔታ ነው ያለውና ግቡን እየመታ ያለ ነው ብዬ ነው የምወስደው። ዓመትን የተሻገረው የሰሜን ኢትዮጵያው ጦርነት መጠነ ሰፊ የሰብአዊ መብት ጥሰቶች፣ ሞትና የንብረት ውድመቶችን ማስከተሉም በተደጋጋሚ ተዘግቧል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። 9 የፖለቲካ ፓርቲዎችን ያካተተው በድሬዳዋ የሚገኙ የፖለቲካ ፓርቲዎች የጋራ ምክር ቤት በሀገሪቱ ባለው ጦርነት ሳቢያ በአማራና አፋር ክልሎች ለተፈናቀሉ ወገኖችና የመከላከያ ሰራዊቱን ለመደገፍ የበኩላቸውን እንደሚሰሩ አስታውቀዋል። በተለይ ለተፈናቃዮች የአልባሳትና ሌሎች ድጋፎችን የማሰባሰብ ስራ ቀደም ብለው ሲሰሩ መቆየታቸውን እየተናገሩት የፖለቲካ ፓርቲዎች በቀጣይም በጋራ ምክር ቤቱ ተቀናጅተው የሚጠበቅባቸውን እንደሚወጡ ነው የገለጹት።